ይመችክ አብርሽ አንበሳ ከአንበሳም አንበሳ እንደዚህ በተግባር አሳያቸው። ክብር የሌላቸው ዝቃጮች ዝቅ ያሉ ማለት ነው። እሷ ቆይ ምን አይነት ሴት ብትሆን ነው? እረ ያንቺስ ከፋ። ሴትም አለ ያንቺ ከፋ። በጣም ከፋሽ። ስህ እንዳንቺ ሴት አይቼም አላቅም። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ውድና ተከበራችሁ ቻናል ቤተሰቦች አላችሁ? አለን አልሐምዱሊላህ። እኔ እንደ ሩታ የዘገጠች ሴት አይቼ አላቅም። በቁመቷ ልክ እሱ እውቀት ይሆን እንደ እውቀት ነው ብላ ታስባለች። እስኪ ባሏን አካሏን የልጇን አባት እንደዚህ ከማንም ዱርዬ ጋራ ከማንም ዝቃጅ ጋራ እንደዚህ ስታላግጥበት ግን አንበሳ ነው። እውነት ትዕግስት አለው ለአብርሽ ማለት ነው። እኔ በጣም ነው ያደነኩት አብርሽን። በጣም ትዕግስት ያለው ሰው ነው። ደግሞ ምን ቢያስቡ ነው አሁን እሱ አምጥቶ ፋይል ለነሱ የሚሰጣቸው ይመስላችኋል? እረ ምን አይነት ዘመን መጣ! አንድ ከኢትዮጵያ ሴት ባሏን አሳልፋ ለጠላት የምትሰጥ የባሏን ገበና አደባባይ የምታወጣ አንደኛ። አሁን ለሷ እውቀት ነው ችሎታ ነው ምንድን ነው ብለሽ ነው አሁን የምታስቢው? አንቺ የዘቀሽ ማለት ነው። ቆሻሻ ድርጊትሽ ሁሉ ቆሻሻ፣ ንግግርሽ ሁሉ በቃ ከሱ አልፈሽ ተርፈሽ አሁን ቤተሰቦቹን ራሱ ላንቺ እንዳልተቆራቆሩ ላንቺ ያልሆኑት እኮ የለም። የሱ ስናገር ልክ አፉን እየመቱት እንደ ሕፃን ላንቺ ነበር የሚከራከሩት፣ ላንቺ ነበር ምወግኑት። ግን አሁን ወረሽ እንዳሉትም ዘቀሽ ወረሽ። አሁን አንቺ በፋይል አስፈራርተሽ እሱን እዘሽ ልታስቀምጪው ነበር። ይሄው ወጣ። ምን ታመጫለሽ አሁን? እንደዚህ እኮ ነው ሲሮጡ የታጠቁት ቀበቶ ሲሮጡ ይፈታል እንደተባለው ማለት ነው። ከማንም ዝቃጭ ጋር የባልሽን ገበና እየበተንሽ የባልሽን ምስጢር እያወጣሽ ለወንድ ልጅ እረ ያንቺስ ከፋ። እኔ ሴት አየው እንደሱ አይቼም አላቅም። ለባል ክብር የላት፣ ለቤተሰብ ክብር የላት። የቡና ቤት ኩማሪት ራሱ እንደሷ እንደዚህ ክብሯን ዝቅ አታረግም። የጓደኛዋን ክብር ዝቅ ለማድረግ አትሞክርም። ግን እሷ ምን አይነት ዜጋ እንደሆነች እሷ አሁን አወኩ ነው የምትለው። በእሷ ቤት አዋቂ ናት። ወንድ ነው ግን ለማንኛውም ይመችክ አብርሽ። በጣም ነው ያደነኩክ። እውነት ወንድ ልጅ አይናገርም ብሏል፣ በተግባር ነው ማሳየው ብሏል። እንዳለውም ማሳይቷል። አሁን ፋይሏ ስለወጣችባቸው ነው ሁለቱም ዱርዬዎች እንደዚህ የሚፍጨረጨሩት። ተቃጠል። እረ ምን አይነት ጊዜ መጣ! እኔ እውነት ለመናገርም አልፈልግም እያልኩ የግድ ነው የምናገረው ማለት ነው። ግን በጣም የወረደች ናት፣ የዘገጠች ማለት ነው። ሩታ ማለት የዘቀጠች የወረደች። እንዴት ሰው የባሉን ገበና ለአደባባይ ያወጣል? ምንም ያርግ የከፋ እንደሷ እንደዚህ የከፋ የዘገጠ አላረገም። በጣም ነው ክብር ያለው ለሷ። አሁን ራሱ ማለት ነው አሁን ራሱ አይናገራትም። ይህን ሁሉ ድርጊት አርጋበት ማለት ነው። በጸባይ በፍቅር ነው እንጂ በእል ወንድ ልጅ ትገዣለሽ? አስረሽ አታስቀምጪው። ይሄው ጠቅልሎ እንደመጣ ጠቅልሎ ሄደልሻ። እንደዚህ ነው። በፍቅር ታሸንፊው ነበር። ግን ፍቅር አታውቂም አንቺ። ጉልበት፣ ብር፣ በብር ትተማመኛለሽ፣ በጉልበት ትተማመኛለሽ። ብላት ደግሞ የለሽም። ሴት ልጅ ብላተኛ ናት። አንቺ ግን ብላት የለሽም። የወረደ ነው የምታስቢው። እንደ ቆሻሻ ሴቶች የሉም? እንደ ቆሻሻ ሴቶች የወረደ የዘቀጠ ሀሳብ ነው የምታስቢው። ያንቺ ሀሳብ ደግሞ
ማንንም ልገዛ አይችልም። ትዋረጃለሽ፣ የበታች ትሆኛለሽ፣ በስራሽ ታፍርበታለሽ። ነገ ልጅሽ ያፍርበታል። ቪዲዮን አይቶ እሱ ራሱ ያፍርበታል። የወለድሽው ልጅሽ ያፍርበታል ማለት ነው። እና በእንደዚህ አይነት መልኩ ባትቀጥይ ጥሩ ነው ብዬ ነው የማስበው። ለአንቺ አይደብርሽም። አንቺ አንዴ ካርኒ ቆርጠሻል። የክፋት ጥግ ነሽ አንቺ፣ የክፋት ጥግ። ሴት ልጅ ስትከፋ አንቺን ለመጀመሪያ አየሁ ማለት ነው። እንደዚህ የክፋት ጥግ እና ውድ ቤተሰቦች የዛሬው ይሄን ይመስላል። እንግዲህ በድጋሚ ከተመቸኝ